ላይ ጉብ ብሎ ሰውነትን አቅመቢስ ልፍስፍስ እንዲሁም በትኩሳት እንዲሞቅ የሚያደርግ በኢትዮጵያ ውስጥ መገናና ከሆኑ በሽታዎች ውስጥ አንዱ ስለሆነ በሽታ እናወራለን። ዶክተር ኡመር አብዱ ነኝ፣ የውስጥ ደዌ ስፔሻሊስት ነኝ። እስከመጨረሻው ድረስ ተከታተላችሁ ስለ በሽታው አመጣጥ፣ ምክንያቶች፣ ዋና ዋና ምልክቶች እንዲሁም ደግሞ የመከላከያ መንገዶች በሰፊው እናወራለን። ዛሬ የምናወራው ስለ ታይፎይድ ፊቨር ወይም ታይፎይድ የሚባለው በሽታ ይሆናል። ይህ በሽታ በኢትዮጵያ ውስጥ መገናና ከሆኑ በሽታዎች ውስጥ አንዱ ነው። ታይፎይድ የሕክምና ቃል ሲሆን ትርጉሙም ታይፈስ መሳይ ማለት ነው። ይሁን ኢንተሪክ ፊቨር እየተባለም በሕክምና ባለሙያዎች ዘንድ ይጠራል። ታይፎይድ ፊቨር ሳልሞኔላ በተባለ ባክቴሪያ የሚመጣ ካልታከመም ለሞት ሊዳርግ የሚችል በሽታ ነው። ይህ በሽታ ለሺህ ዓመታት እንደቆየ ይታመናል። ከፔሎፖኔሲያ ጦርነት በኋላ የተከሰተው ታላቁ የአቴንስ ወይም የግሪክ ወረርሽኝ ራሱ በታይፎይድ ህመም እንደነበረ ይታመናል ማለት ነው። ደካማ የግል እና የአካባቢ ንጽህና፣ የተጠጋጋ አኗኗር ለምሳሌ ማረሚያ ቤት ውስጥ እንዳለው እና ማህበራዊ ቀውስ በተከሰተባቸው አካባቢዎች ላይ ጦርነት፣ መፈናቀል፣ ድርቅ፣ ረሃብ፣ እነዚህ ነገሮች ለታይፎይድ በሽታ መከሰት አይነተኛ አጋላጭ ሁኔታዎች ናቸው። ወደ አመጣጡ ስንመጣ የታይፎይድ በሽታ ሳልሞኔላ በተባለ የባክቴሪያ ዝርያ ይመጣል። ሳልሞኔላ ታይፊ እና ሳልሞኔላ ፓራታይፊ የተባሉ የሳልሞኔላ ዝርያዎች የታይፎይድ ፊቨር ወይም የታይፎይድ የተባለው በሽታ እንዲመጣ ምክንያቶች ናቸው ማለት ነው። በነገራችን ላይ ሳልሞኔላ የተባለው ዝርያ በጣም በርካታ ዝርያዎች አሉት። ግን ከነዚህ ውስጥ ሳልሞኔላ ታይፊ እና ሳልሞኔላ ፓራታይፊ የተባሉት ብቻ ሰው ላይ ታይፎይድ የተባለው በሽታ እንዲመጣ ያደርጋሉ ማለት ነው። የታይፎይድን መተላለፊያ መንገድ ስናይ በዋናነት በተበከለ ምግብ እና መጠጥ አማካኝነት ወደ ሰውነታችን ይገባል ማለት ነው። ከዚህ ባሻገር ግን የእጅ ንጽህና ጉድለት እንዲሁም የባክቴሪያውን ከእጃችን ወደ አፋችን ልናስገባው እንችላለን ማለት ነው። እንዲሁም ከዚህ ጋር ተያይዞ ያው ምንም ምልክት የማያሳዩ ግን የታይፎይድ ባክቴሪያውን የተሸከሙ ሰዎች ወይም አሲምፕቶማቲክ ካሪየርስ የሚባሉት እንዲሁ ባክቴሪያውን ወደ ጤናማ ሰው ሊያስተላልፉ ይችላሉ። ይህ ከሌሎች በሽታዎች ለየት ያደርገዋል። ብዙ በሽታዎች በአብዛኛው ምልክት ሲኖር ብቻ ነው የሚተላለፉት። ይሄኛው ግን ምልክት አልባ የሆኑ ሰዎችም ሊያስተላልፉት ይችላሉ። በተለይ ምግብ የሚያዘጋጁ ሰዎች የታይፎይድ የሚያመጣው ባክቴሪያ ሳልሞኔላ ካላቸው ወደ ሌላኛው ሰው ሊተላለፍ ያደርጉት ይችላሉ ማለት ነው። ወደ ስርጭቱ ስንመጣ ያው የግልና አካባቢ ንጽህና መሻሻል፣ አስተማማኝ የጸረ ባክቴሪያ መድኃኒቶች ጥቅም ላይ መዋል የታይፎይድ በሽታ ስርጭት እንዲቀንስ አድርጎታል። ኖርማሊ ለምሳሌ የአሜሪካ የታይፎይድ ስርጭት የምንመለከት በ1920ዎቹ ወደ 35994 የታይፎይድ ህሙማን ሲመዘገቡ በአንጻሩ በ2006 314 የታይፎይድ ህሙማን ብቻ ነው ሪፖርት የተደረጉት ማለት ነው። በዓለም አቀፍ ደረጃም አሁን በየአመቱ ከ20 ሚሊዮን ያላነሱ ሰዎች በታይፎይድ በሽታ ይጠቃሉ አሁንም ማለት ነው። ከ200 ሺህ ያላነሱ ሰዎች ደግሞ በየአመቱ በዚሁ በሽታ ሰበብ ህይወታቸውን ያጣሉና ምን ያህል አስከፊ በሽታ እንደሆነ በዚህ ማየት እንችላለን ማለት ነው። በኢትዮጵያ ያለውን የታይፎይድ ስርጭት ስንመለከት አገር አቀፋዊ ጥናት የለም። ሆኖም የቫይራል ምርመራ በስፋት ጥቅም ላይ ስለሚውል ይህ ምርመራ ፖዚቲቭ የመሆን ባህሪ አለው፣ በስተትም ፖዚቲቭ የመሆን ባህሪ አለው። ታይፎይድ ተገኝቶብኛል የሚለውን ሰው ቁጥር በጣም ያበዛዋል ማለት ነው። ለምሳሌ ሻሸመኔ ላይ በተሰራ አንድ ጥናት ትኩሳት ካላቸው ወደ 421 ህሙማን ውስጥ 21 ሰዎች ወይም 5% ያህሉ ታይፎይድ እንዳለባቸው በዚህ የምርመራ ዘዴ ታውቋል ማለት ነው። እና ኢትዮጵያ ውስጥ በጣም ከፍተኛ የታይፎይድ ስርጭት እንዳለ ይወራል ማለት ነው። ምክንያቱም የምንጠቀመው የምርመራ አይነት ይህ ቫይራል የተባለው የምርመራ አይነት ስለሆነም እንደገና ደግሞ ይህ ምርመራ ደግሞ በፎልስ ፖዚቲቭ የመሆን እድል ከፍተኛ ስለሆነ ማለት ነው። ወደ ምልክቶቹ ስንመጣ የታይፎይድ አምጪ ጀርሞ ወይም ሳልሞኔላ ወደ ሰውነት ከገባ ከ7 እስከ 14 ቀናት በኋላ የታይፎይድ ምልክቶች መታየት ይጀምራሉ። ዋነኛ ምልክቱ ትኩሳት ነው። የትኩሳቱ ባህሪ በየቀኑ እየጨመረ የሚሄድ ወይም ስቴፕ ዋይዝ ወይም ስቴፕ ላደር ይባላል በሕክምና ባለሙያዎች ዘንድ። በየቀኑ እየጨመረ የሚሄድ ትኩሳት አይነተኛ የታይፎይድ ምልክት ነው። ከዚህ ጋር ተያይዞ የሆድ ህመም፣ የሆድ ድርቀትን ሊያመጣ ይችላል። እዚህ ደግሞ ተቅማጥም ሊያስከትል ይችላል። ሳይታከም ከቆየ ደግሞ ደረቅ ሳል፣ ራስ ምታት፣ የአእምሮ ንቃት መቀነስና አልፎ አልፎም ራስን እስከ መሳት ድረስ ሊያደርስ ይችላል ማለት ነው። ካልታከመም እስከ ሞትም ሊያደርስ የሚችል አደገኛ በሽታ ነው ማለት እንችላለን ማለት ነው። ይህ በሽታ በአግባቡ ካልታከመ የተለያዩ ጠንቆችን ሊያስከትል ይችላል። ከነዚህም ውስጥ የማጅራት ክትል በሽታ ሊያስከትል ይችላል። የአንጀት መሸንቆር ሊያመጣ ይችላል። የአእምሮ መዛባት ወይም ሳይኮሲስ ሊያመጣ ይችላል። የመገጣጠሚያ ቁስለት፣ የአጥንት ቁስለት ሁሉ ሊያስከትል ይችላል ማለት ነው። ከዚህ በሽታዎች ከታይፎይድ ጋር የሚመሳሰሉ በርካታ በሽታዎች አሉ። ለምሳሌ ወባ፣ ካላዛር የተባለው በሽታ፣ የትርፍ አንጀት አሜባ፣ ታይፈስ እና ብሩሰሎሲስ የተባሉ በሽታዎች
ታይፎይድ ፊቨር ጋር ሊመሳሰሉ ይችላሉ ማለት ነው። የታይፎይድ ህመም ምርመራዎችን ስንመለከት አንድ ታማሚ የታይፎይድ በሽታ ሊኖርበት ይችላል ተብሎ ከታሰበ የተለያዩ ምርመራዎችን ማድረግ ያስፈልጋል። ምርመራዎቹን የተለያዩ ናቸው። ለምሳሌ የደም ምርመራ ማድረግ ያስፈልጋል። የተለያዩ የደም ምርመራዎች አሉ። ለምሳሌ የካልቸር ምርመራ የሚባል አለ። ይሄ ያው የጎልድ ስታንዳርድ ወይም ማረጋገጫ ምርመራ የሚባለው ካልቸር ናቸው። ካልቸር ውስጥ የደም አለ፣ የሰገራ አለ፣ የሽንት የተለያዩ አይነት ካልቸሮች አሉ። ግን ይህ ምንድነው በተለምዶ ወይም ለእያንዳንዱ ታካሚ ሊሰራ ላይችል ይችላል። በተለይ ኢትዮጵያ ውስጥ ይሄ በዋናነት የምንሰራው ምርመራ አይደለም። አልፎ አልፎ ካልሆነ በስተቀር የምንሰራው ምርመራ አይደለም ማለት ነው። ያው በካልቸር ግን ከተገኘ 100% እርግጠኛ ያደርገናል ማለት ነው። ሌሎች የሴሮሎጂ ምርመራዎች አሉ። በደም የሚሰሩ ምርመራዎች ቫይራልን ጨምሮ የሚሰሩ ምርመራዎች አሉ። እነሱ የራሳቸው ውስንነት ቢኖርባቸውም በተለይ ኔጌቲቭ ከሆኑ በሽታውን ካላሳዩት ያው በሽታውን ለእርግጠኛ ማድረግ ይችላሉ። ፖዚቲቭ ሲሆኑ ግን እንደዚሁ ትንሽ አስቸጋሪ ያደርገዋል ማለት ነው። ወደ ሕክምናው ስንመጣ የታይፎይድ ህመም ያለበት ሰው ምርመራዎች ከተደረጉለት በኋላ የታይፎይድ በሽታ እንዳለበት ከተረጋገጠ በኋላ ያው የታይፎይድ ህመምን ለማከም የሚጠቅሙ የተለያዩ መድኃኒቶችን መስጠት ይቻላል። እዚህ ውስጥ ያው አንቲባዮቲክ የተባሉ መድኃኒቶች ይሰጣሉ። የተለያዩ አይነት የአንቲባዮቲክ መድኃኒቶች አሉ። እሱን ሐኪሙ ካየ በኋላ ለታካሚው ተስማሚ የሆነውን አይነት አንቲባዮቲክ ያዝለታል ማለት ነው። የታይፎይድ በሽታው እንዳጠቃላይ ቶሎ ከታወቀና ከታከመ ቀላል የሚባል ህመም ነው። እንዲሁም በቀላሉ ሊታከም የሚችል በሽታ ነው። ካልታከመ ደግሞ ከላይ የጠቀስናቸውን ጨምሮ እስከ ሞት ድረስ ሊያደርስ የሚችል ከበድ ያለ በሽታ ነው። ከመድኃኒት ባሻገር በቂ ፈሳሽ መውሰድ ያስፈልጋል። ቀለል እና በቀላሉ ሊፈጩ የሚችሉ ምግቦችን መውሰድ እንዲሁ ያስፈልጋል። እረፍት ያስፈልጋል። መጠነኛ እንቅስቃሴም ጥሩ ሊሆን ይችላል ማለት ነው። አልፎ አልፎ የቀዶ ህክምና ሊያስፈልግ ይችላል። በተለይ የአንጀት መሸንቆር ካስከተለ የሐሞት ቁስለትም እንዲሁም ሌሎች ጠንቆችን ካስከተለ ወደ ቀዶ ህክምናም ሊኬድ ይችላል ማለት ነው። የታይፎይድ በሽታን እንዴት እንከላከላለን የሚለው በጣም ወሳኝ ነገር ይመስለኛል። የታይፎይድ በሽታ በተበከለ ምግብ እና መጠጥ አማካኝነት ስለሚመጣ የምግባችንና የመጠጣችንን ንጽህና መጠበቅ በጣም አስፈላጊ ነገር ነው። በተጨማሪም የእጃችንን ንጽህና መጠበቅ እንዲሁ በጣም ወሳኝ ነገር ነው ማለት ነው። የታይፎይድ ታማሚ የሆኑ ሰዎች በሌላ ሰው ምግብ እንዳያዘጋጁ ማድረግም እንዲሁ ጠቃሚ ነገር ነው ማለት ነው። ከበሽታው እስከሚፈወሱ ድረስ ምግብ እንዳያዘጋጁ ማድረግ አስፈላጊ ነው። ሌላው መከላከያ መንገድ የታይፎይድን ህሙማን በቶሎና በተገቢ መንገድ ማከም ነው። ያው ከታከሙ ማስተላለፍ ስለማይችሉ ማለት ነው። ያው አልፎ አልፎ ክትባቶችም ይሰጣሉ። የታይፎይድ መከላከያ ክትባት አለው። ክትባቱን ኢትዮጵያ ውስጥ የለም ግን ያው እንዳለ ለማወቅ እንድታውቁት ያህል ነው እኔ ተቀስኩት ማለት ነው። ሙሉ በሙሉ የሚከላከል ነገር ባይሆንም የተወሰነ የመከላከል አቅም ያለው የክትባት አይነት አለ ማለት ነው። ያው የዛሬው ርዕሳችን ስለ ታይፎይድ ነው። ያው ጠቅለል ለማድረግ ታይፎይድ ከንጽህና ጉድለት የሚከሰት በባክቴሪያ አማካኝነት የሚመጣ ንጽህናችንን ደግሞ በአግባቡ ከጠበቅን ልንከላከለው የምንችል በሽታ እንዲሁም ደግሞ በቶሎ ከታወቀ በቀላሉ ሊታከም የሚችል ግን ካልታወቀና ሳይታከም ከቀረ ደግሞ ችግር ሊፈጠር የሚችል በሽታ ነው። ስላዳመጣችሁኝ አመሰግናለሁኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ቻው።